በሁቲ ሁለተኛ ዙር ጥቃት የአሜሪካ እግረኛ ጦር ተቋጨው። ያልተገኘ የኢራን እና የአሜሪካ እስራኤል ጦርነት በይፋ የተቀላቀሉ የዘመኑ ታጣቂ ቡድን ሁቲ እስራኤል ላይ ከሁለተኛ ጊዜ ጥቃት መፈጸሙን አስታውቋል። ባለፉት ሰዓታት ኢራን እና አሜሪካ ከእስራኤል ጦርነት ዙሪያ የወጡ መረጃዎች በሁቲ ጥቃት በእስራኤል ላይ ጦርነቱ በይፋ የተቀላቀሉ የየመኑ ታጣቂዎች ቡድን ሁቲ በእስራኤል ላይ ሁለተኛ ጊዜ ጥቃት መፈጸሙን አስታውቋል። ሁቲ ከእስራኤል ወታደራዊ ኢላማዎች ላይ ውጤታማ ሚሳኤል የድሮን ጥቃቶችን መፈጸም የቡድን ቃል አቀባዩ ያህያ ሳሪ ተናግሯል። ቡድኑ በቀጣይ ቀናት ውስጥ ጥቃቶች የሚፈጽም አስጠንቅቋል ሲል ቢቢሲ ዘግቧል። የአሜሪካ እግረኛ ጦር አሜሪካ በኢራን እግረኛ ጦር ልዩ ዘመቻ ለመጀመር እየተዘጋጀ መሆኑን ተናግሯል። የአሜሪካ ጦር ፔንታጎን በሺዎች የሚቆጠሩ ወታደሮች ያሳተፈና ለሳምንታት የሚዘልቅ የእግረኛ ጦር ዘመቻ ለመጀመር ማቀዱን ነው የተገለጸው። እቅዱ እስካሁን የፕሬዝዳንት ዶናልድ ትራምፕ ይሁንታ አለማግኘት የሀገሪቱ ባለስልጣናት ዋቢ አድርጎ የዋሽንግተን ፖስት ዘግቧል። የኢራን ጥቃት በአልሙኒየም መሰረተ ልማቶች ኢራን በተባበሩት አረብ ኤምሬቶችና በባህሬን አልሙኒየም መሰረተ ልማቶች ላይ ጥቃት መፈጸሙን አስታውቃለች። የኢራን አብዮታዊ ዘብ ባወጣው የመግለጫ በተለያየ የባህሬን አልሙኒየም ፋብሪካ በአፍሪካውያን የሚተዳደርና የአሜሪካው ጦር ወታደራዊ ቁሳቁስ የሚቀርብ መሆኑን ገልጸዋል። የእስራኤል አዲሱ ጥቃት እስራኤል በኢራን ዋና ከተማ ቴህራን ወታደራዊ የማዘዣ ጣቢያዎች፣ የጦር መሳሪያዎች ማምረቻ መሰረተ ልማቶች ኢላማ ያደረገ ጥቃት መፈጸሟን አስታውቃለች። የእስራኤል ጦር ከቴህራን በተጨማሪ ሁለት አካባቢዎች ላይ መሰል ጥቃቶችን መፈጸምና ከፍተኛ የኢራን ወታደራዊ ባለስልጣናት ኢላማ ማድረጉን ገልጿል። የሰላም ጥረት ፓኪስታን አንድ ወር ያስቆጠረው የኢራንና የአሜሪካ እና የእስራኤል ጦርነት በማስቆም የጀመረውን ጥረት ቱርኪ፣ የሳውዲ አረቢያ እና የግብጽ ተቀላቅለዋል። የሀገሪቱ የውጭ ጉዳይ ሚኒስትሮች በሰላምና በጥረት ላይ ለመምከር በፓኪስታን ዋና ከተማ ኢስላማባድ መገኛ ቀጠሮ መያዛቸውን አልጀዚራ ዘግቧል። ኢራን በፓኪስታን ሰንደቅ ዓላማ የያዙ 20 ተጨማሪ መርከቦች በሆርሙዝ ሰርጥ እንዲያልፉ ፈቀደች። ኢራን በፓኪስታን ስም የተመዘገቡ 20 ተጨማሪ መርከቦች በሳምንታት ተዘግተው የቆዩ ሆርሙዝ ሰርጥ በበኩል እንዲያልፉ መስማማቷን በፓኪስታን አረጋግጣለች። የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳር ይህንን ውሳኔ በኤክስ በማህበራዊ ሚዲያ ገጽ ባስተላለፉት መልእክት ያረጋገጡ ሲሆን እርምጃው የሚደነቅ እና ገቢውን ነው ብለዋል። ሚኒስትሩ አክለውም ይህ የኢራን እርምጃ የሰላም አብሳሪና በቀጣናው መረጋጋት ለማምጣት የሚረዱ ነው። ውይይቱ ዲፕሎማሲያዊና መሰል መተማመን የሚፈጥሩ እርምጃ ለጦር ብቸኛ መፍትሄዎች ናቸው ብለዋል። ፓኪስታን በመካከለኛው ምስራቅ ግጭት ዙሪያ ዛሬ እሁድ የሚካሄደው የአራትዮሽ ስብሰባ ለማስተናገድ መርሃ ግብር ይዛለች። በአሜሪካ እስራኤል እና በኢራን መካከል የሚካሄደው ያለ ጦርነት አንድ ወር በደፈነበት በዚህ ወቅት የቱርክ፣ የፓኪስታን፣ የግብጽ እና የሳውዲ አረቢያዎች ከፍተኛ ዲፕሎማሲያዊ በአሜሪካ ከእስራኤል እና በኢራን መካከል እየተካሄደ ያለው ጦርነት አንድ ወር በደፈነበት በዚህ ወቅት የቱርክ፣ ፓኪስታን፣ የግብጽ እና የሳውዲ አረቢያ ከፍተኛ ዲፕሎማሲያዊ በኢስላማባድ በመገኘት ውጥረቱን ለማርገብ የሚቻልበት መንገዶች ላይ ይመክራሉ ተብሏል። በሆርሙዝ የዛሬ ወር ገደማ በተንቀሳቀሰው የአሜሪካ፣ እስራኤል እና የኢራን ጦር ምክንያት ከፈረንጆቹ መጋቢት ወር መጀመሪያ አንስቶ በተግባር ተዘግቶ ይቆይቷል። ግጭቱ ከመከሰቱ በፊት በቀን በአማካይ 130 መርከቦች በወሽመጡ በኩል ያልፉ እንደነበረ መረጃዎች ያሳያል። ኢዮብ አየለ ነኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይቀላቀሉን። የተለያዩ መረጃዎችን በዚህ ቻናላችን እናቀርባለን።